በሎስ አንጀለስ ከተማ ውስጥ አራት ዘራፊዎች በአንድ ባንክ ውስጥ ታጋቾችን ይዘው ከፖሊሶች ጋር ከባድ የተኩስ ለውጥ እያደረጉ ነው። ከዘራፊዎች መካከል ሁለቱ ታጋቾች ሲጠብቁ፣ የቀሩት ሁለቱ ግን ከባድ ጠመንጃ ይዘውና ሙሉ የብረት መከላከያ ልብስ ለብሰው ፖሊሶቹን ይዋጋሉ። ፖሊሶቹ በትንንሽ ሽጉጦቻቸው ሊያሸንፏቸው አልቻሉም። ደግሞም ብዙም ሳይቆይ ልዩ ኮማንዶዎች ይደርሳሉ። ኮማንዶቹም ጂም እና ብራያን ከሌሎች ሁለት ሰዎች ጋር በመሆን ከሄሊኮፕተር በገመድ ወርደው በባንኩ ጣሪያ ላይ ያርፋሉ። ልዩ ካሜራ በመጠቀም ወደ ዋናው አዳራሽ የሚወስደውን አስተማማኝ መንገድ ያገኛሉ። ጥቂት አንጠራጣሪዎችን ከመንገዱ ባዶ ባለው ህንጻ ጣሪያ ላይ ቦታቸውን ይይዛሉ። ሶስተኛው ቡድን ደግሞ በምክር በኩል ይቀርባል። በዚህ ጊዜ አንደኛው ዘራፊ በመኪና ሊያመልጥ ሲሞክር አነጣጣሪው ባለ አንድ ጥይት ወዲያውኑ ይገድለዋል። ሌላኛውም ዘራፊ ደግሞ በምድር በኩል የመጣውን ቡድን ይገድለዋል። በውስጥ ያሉት ዘራፊዎች ሲደነግጡ የኮማንዶ ቡድን ታጋቾችን ለማስለቀቅ በስልክ ድርድር ይጀምራል። አዛዡ በውስጥ ላለው ቡድን እንዳትተኩሱ ተጠንቀቁ ብሎ ትዕዛዝ ቢሰጥም ብራያን ግን ትዕዛዙን አይቀበልም። ብራያን ወደ ዋናው አዳራሽ በስተጀርባ ሲገባ ጂምም እሱን ከመከተል ውጭ አማራጭ አያገኝም። የዘራፊዎቹ ሁኔታዎች ሲያሰጋው አንዲት ሴት ይዞ መሳሪያውን ይደቅንባታል። ይህንን ያየው ብራያን በሴቷ ትከሻ በኩል አሳልፎ ዘራፊውን ይመታዋል። ሰውየው ቢገድለውም ሴትዮዋን ያቆስላታል። ጂም የመጨረሻውን ዘራፊ በመምታት ዘረፋውን ያስጨርሰዋል። ከዛ በኋላ ጂም የሴትዮዋን ሁኔታ አይቶ አምቡላንስ ይጠራል። በብራያን ስታት ተናዶ በቁጣ ይጮሃል። በኋላ በፖሊስ ጣቢያው አዛዡ ካፒቴን ፉለር ትዕዛዝ ባለማክበራቸው እና የቆሰለችው ሴት ስለምትከሳቸው በጂምና በብራያን ላይ በጣም ይቆጣል። ፉለር ከኮማንዶ ቡድን ያባራቸዋል። ነገር ግን ሌላኛው ኮማንደር ጣልቃ በመግባት ስራቸውን መልሰው ማግኘት እንዲችሉ ቢያንስ በፖሊስ ጣቢያው እንዲቆዩ ይጠይቃል። ፉለር ተስማምቶ መሳሪያቸውን ወደሚጠግኑበት ዝቅተኛ ክፍል ያዘዋውራቸዋል። ብራያን እንደተሰደበ መቁጠር ፉለርን ተሳድቦ ስራውን ጥሎ ይወጣል። ጂም ሲያቅማማ ፉለር የብራያንን ስህተት አምነህ ከተቀበልህ ወዲያውኑ ወደ ኮማንዶነት እመለሳለሁ ይለዋል። ብራያን ቦርሳውን እየተሸከመ ሳለ ጂም መጥቶ ድርጊትህ ስህተት ነበር ይለዋል። እሱም አብሮ ስራውን ባለመልቀቁ በመካከላቸው ጸብ ይነሳል። ብራያን አሳልፈ ሰጥተኛል ብሎ በማሰብ ራስህን ከመስዋዕት ጋር አጋጭተ ጥሎት ይሄዳል። ከ6 ወር በኋላ ጂም በትርፍ ጊዜው ስልጠናውን ቢቀጥልም በስሮ ቦታ ግን አሁንም መሳሪያ ክፍል ውስጥ ዝቅተኛ ስራውን ይሰራል። አንድ ቀን አዛዥ ሆንዶ መጥቶ ልዩ ጠመንጃውን እንዲያስተካክልለት ይጠይቀዋል። ጂም ባደረገለት ማሻሻያ ሆንዶ ይደነቃል። በመቀጠል ሆንዶ የሎስ አንጀለስ ፖሊስን ከሚነቅፉ ጽሁፎች የተነሳ አዲስ የኮማንዶ ቡድን እንዲያዋቅር ከሌላኛው ኮማንደር ትዕዛዝ ይደርሰዋል። ሆንዶ ቲጄ እና ሚካኤል የተባሉ መኮንኖችን ይመርጣል። የቀሩትን ሶስቱን ሰዎች ደግሞ ከፋይላቸው አይቶ ለመምረጥ ይወስናል። ምንም እንኳን ካፒቴን ፉለር የመጨረሻውን ውሳኔ የሚሰጥ ቢሆንም ሁለቱም ይስማማሉ። ጂም ከስራ በኋላ ወደ ቤቱ ሲመለስ ፍቅረኛዋ እቃዋን እያሸገች ከአፓርታማው ለመውጣት ስትዘጋጅ ያገኛታል። በመካከላቸው ያለው ነገር እንደቀድሞ እንዳልሆነና ጂም ከኮማንዶ ቡድን ከተባረረ ጀምሮ ሙሉ በሙሉ እንደተቀየረ ትነግረዋለች። ለመጨረሻ ጊዜ ልትስመው ብትሞክርም እሱ ግን ፍቃደኛ ሳይሆን ቀርቶ እንድትሄድ ይተዋታል። በማግስቱ በስራ ቦታ ጂም በመሳሪያ ክፍሉ ውስጥ እየሰራ ሳለ ለወደፊቱ የፈጠራ መብት ሊያወጣለት ያሰበውን መሳሪያ ይሰራል። ይህ መሳሪያ በረብሻ ጊዜ ግንቦችን ወይም መከላከያዎችን በቀላሉ ለመስበር የሚያገለግል ግዙፍ ሰንሰለት ሲሆን ጂም የከተማው ቁልፍ ብሎ ሰይሞታል። ለስራ ባልደረባው ስለ ፈጠራው እያስረዳ ሳለ ሆንዶ ወደ ክፍሉ ይገባል። ሆንዶ በጂም የፈጠራ ሐሳብ መሳሪያው ባሻሻለበት ከተወሰነ ጊዜ በኋላ ሆንዶ መኮንኖችን ይዞ የትኩስ ልምምድ ለማድረግ ወደ ትኩስ ክልል ይሄዳል። ቲጄ የተባለው መኮንን ከሆንዶ የተሻለ መተኮስ ሲችል ሆንዶ ግን ጂምን ያሸንፈዋል በማለት $200 ውድድር ይይዛል። ቲጄ እና ጂም ተፈላለሙ። ከሆንዶ ወጪ ሌላው ሰው ሁሉ ባስደነቀ ሁኔታ ጂም ያሸንፋል። ይህ በእንዲህ እንዳለ ፈረንሳዩ ወንበዴ አሌክስ ሎስ አንጀለስ ይደርሳል። አጎቱ ከቤተሰቡ ገንዘብ ሲሰርቅ እንደነበር ስላወቀ ምግብ ቤት ውስጥ በቢላ ይገድለዋል። ይህ በእንዲህ እንዳለ
በመቀጠል መኪና እየነዳ ሳለ የኋላ መብራቱ በመበላሸቱ በፖሊሶች ተይዞ እስር ቤት ይገባል። ጉቦ ሊሰጣቸው ቢሞክሩም በፖሊሶቹ እልህኝነት ምክንያት እስር ቤት ይገባል። በሌላ በኩል ሆንዶ አዳዲስ ሰዎችን ለመመልመል ጂምን የዕለቱ ሹፌር አድርጎ ይዘዋል። መጀመሪያ ዲክ የተባለውን መኮንን ፍለጋ ይሄዳሉ። እሱም አንድን ተጠርጣሪ በእግሩ እያሳደደ ያገኙታል። ሆንዶ እና ጂም በሩጫ ውስጥ በመግባት ተጠርጣሪውን ይይዙታል። ዲክን ስራውን ብቻውን ለመስራት ስለፈለገ በነገሩ ይናደዳል። ነገር ግን ሆንዶ ወደ አዲስ ቡድን እንዲቀላቀል ሲጋብዘው ይረጋጋል። በመቀጠል ሌላ እጩ ለማየት ይሄዳል። ያ ሰው በጣም ትሁትና ለህግ በላይ ተገዢ በመሆኑ በሆንዶ ውስጥ በጣም ሊቆይ እንደማይችል አስበው ውድቅ ያደርገዋል። ቀጥሎም ክሪስ ወደምትባል የባቡር ጣቢያ ፖሊስ ያመራሉ። እሷ በተደጋጋሚ ለኮማንዶ ቡድን አመልክታ ብቃቷን ያረጋገጠች ቢሆንም በተጠርጣሪዎች በቀረቡባት የቅሬታ ክሶች ምክንያት ሁል ጊዜ ውድቅ ትደረግ ነበር። ሆንዶ ወደ ሆስፒታል ድንገተኛ ክፍል ሄዶ ክሪስን ያገኛታል። ካፒቴን ፉለር ከኮማንዶ ቡድን ክሪስን ያገለላት በሴትነቷ ምክንያት እንደሆነ የቀረቡባት ቅሬታ ክሶች ደግሞ ሰበብ እንደነበሩ ሆንዶ ይገነዘባል። ክሪስም ክሶች የቀረቡባት በሴት መሸነፍ ካላዋጣላቸው ወንዶች እንደሆኑ ስትነግረው ሆንዶ በሀሳቧ ተስማምተው ወዲያውኑ ቡድን እንድትቀላቀል ይጋብዛታል። ወደ ዋና መስሪያ ቤት ሲመለሱ ጂም ለጨዋታ ነው ወይስ የዞር ነው ወይስ ለምንድነው እንደመረጥከኝ ትነግረኛለህ ብሎ ሆንዶን ይጠይቀዋል። ሆንዶም ቡድን ውስጥ መግባት ትፈልጋለህ ይለዋል። ጂም ግን ፉለር እንደማይፈቅድ ስለሚያውቅ ይቅማማል። ሆንዶ ብራያንን አሳልፈ ሰጥተኛል ብሎ ሲጠይቀው ጂም አልሰጠውትም ይላል። በዚህ ጊዜ ሆንዶ የመጨረሻውን የቡድን ቦታ ለጂም ይሰጠዋል። በኋላ በስብሰባው ላይ ፉለር እንደተጠበቀው ጂምና ክሪስን አይቀበልም። ነገር ግን ሆንዶ ሐሳቡን አይቀይርም። በዚህ ጊዜ ፉለር አንድ አማራጭ ያቀርባል። ቡድኑን በዚህ ሁኔታ አቀበላለሁ፣ ነገር ግን የመጀመሪያውን የኮማንዶ ፈተና ካላለፉ ክሪስ ወደ ቀድሞ ስራዋ ትመለሳለች፣ አንተና ጂም ደግሞ ከፖሊስነት ትባረራላችሁ ይላል። ሆንዶ በቡድኑ ስለሚተማመን በሐሳቡ ይስማማል። ወዲያውኑ ስልጠናው ይጀምራል። የቡድኑ አባላት እርስ በርስ መተዋወቅ ይጀምራሉ። የጂም የቀድሞ ፍቅረኛ የሚካኤል እህት መሆኗ ይታወቃል። ሚካኤል ጂም እህቴን በድሏታል ብሎ ስለሚያስብ በመካከላቸው ጸብ ይነሳል። ነገር ግን ሌሎች ያገላግሏቸዋል። ሆንዶ ቡድኑን በተለያየ ከባድ ስልጠናዎች በአተኳኮስና ታጋቾችን በማዳን ልምምዶች ውስጥ ያሳትፋቸዋል። መጀመሪያ ላይ ቢቸገሩም በኋላ ላይ ግን በጣም ጎበዝ ይሆናሉ። ከጥቂት ቀን በኋላ የመጨረሻው ፈተና ይደርሳል። ፈተናውም አሸባሪዎች የያዙትን አውሮፕላን በ8 ደቂቃ ውስጥ ማስለቀቅ ነው። ጂም አውሮፕላን ውስጥ ማንም የማይጠብቀው የምግብ ማመላለሻ ትንሽ ሊፍት መኖሩን ያስተውላል። እዚህ ውስጥ መግባት የምትችለው ክሪስ ብቻ ነበረች። ቡድኑ ጥቃቱን ይጀምራል። ክሪስ በሊፍቱ ውስጥ ስትገባ ሌሎች ደግሞ ከታችና ከላይ ሆነው በተመሳሳይ ሰዓት ይገባሉ። ሁሉንም 6 አሸባሪዎች በአጭር ጊዜ ውስጥ በመምታት ታጋቾቹን ያድናሉ። ቡድኑ አዲስ የፍጥረት ክብረ ወሰን በመስመሩ ፉለር ይናደዳል። በዚያው ምሽት ቡድኑ ዲክ በተባለው መኮንን አባት ምግብ ቤት ውስጥ በደስታ ያከብራሉ። ከዛ በኋላ ክሪስና ጂም ተወዳጅ መጠጥ ቤት ይሄዳሉ። እዛ ያሉ ብራያን ይመጣና ከጂም ጋር የቃላት ጦርነት ካደረገ በኋላ ግድግዳ ላይ ያለውን የሁለቱን ፎቶ ሰብሮ ይወጣል። ጂም ወደ ክሪስ ለመቅረብ ቢሞክርም እሷ ግን ፈቃደኛ ልትሆንለት አልቻለችም። ይልቁኑ ወደ ልጇ የልደት በዓል ትጋብዘዋለች። ይህ በእንዲህ እንዳለ አሌክስ ጠበቃ ለመቅጠር ቢሞክርም ጠበቃዋ ልታደርግለት የምትችለው ምንም ነገር አልነበረም። በመሆኑም ወደ ሌላ ቦታ ይዘዋወራል። ሆንዶ ጎልፍ ለመጫወት ሲሄድ ዲክ ቀኑ ሙሉ ከልጆቹ ጋር ያሳልፋል። ጂም ደግሞ ወደ ክሪስ የልደት በዓል ይሄዳል። እዚያም ጂም በውሃ ሽጉጥ ልጆቹ ሁሉ ሲያጫወት ይቆያል። ሆኖም ግን ሁሉም በደስታ ላይ ያሉ ድንገተኛ ጥሪ ስለሚደርሳቸው ጨዋታው ይቋረጣል። አንድ ሰው ራሱን ቤት ውስጥ ዘግቶ በዘፈቀደ ጠመንጃ በመስኮት በኩል የሚተኩሱትን የፖላንድ ታጋቾች ቀውስ ተከስቶ ነበር። ግለሰቡ መግቢያዎችን ሙሉ በፈንጂ አጥምጃለሁ ቢልም ማንም ባያምነውም ቬላስኬዝ ግን አደጋውን ለመጋፈጥ ፈቃደኛ አልሆነችም። ጂም የከተማውን ቁልፍ የተሰኘውን የራሱን አዲስ መሳሪያ ለመጠቀም ፈቃደኛ ይሆናል። በዚያም መሳሪያ የቤቱን ጀርባ ግድግዳ በማፍረስ ተጠርጣሪው በአጭር ሰከንዶች ውስጥ በቁጥጥር ስር ያውሉታል።
አንድ ምክትል መኮንን ስለ አሌክስ እውነተኛ ማንነት አንዳንድ ዝርዝር መረጃዎችን ያገኛል። ይህ መረጃ ለቬላስኬስ ይልካል። እሷም የወንዶ ቡድን አሌክስን የጫነውን የታራሚዎችን አውቶቡስ መንገድ ላይ ጠብቀው እንዲሸኙት ታዛለች። ይህ በእንዲህ እንዳለ የአሌክስ የወንበዴው ቡድን ስለ ዝውውር መረጃው ደርሷቸው ነበር። በመሆኑም ሁለት ወንዶች የፖሊስ ልብስ በመልበስና የተሰረቀ የፖሊስ መኪና በመጠቀም አውቶቡሱን መንገድ ላይ ያቆሙታል። ከዚያም ወደ አውቶቡሱ በመግባት መኮንኖቹን በጥይት መትተው አሌክስን ያስፈቱታል። ሊያመልጡ ሲሉ የወንዶ ቡድን ደርሶ መንገዶችን ይዘጋባቸዋል። ወንጀለኞቹም ተኩስ በመክፈታቸው ከፍተኛ የተኩስ ልውውጥ ይነሳል። ሲቪሎች በፍርሃት ሲሸሹ ቡድኑ ወዲያውኑ የሐሰት ፖሊሶችን በሙሉ ተኩሶ ይጥላል። አሌክስ በተሰረቀው የፖሊስ መኪና ለማምለጥ ሲሞክር መኪናው እስኪጋጭ ድረስ በመተኮስ አሌክስን መልሰው በቁጥጥር ስር ያውሉታል። ከዛ በኋላ አሌክስ በሰው ነፍስ ግድያና በተለያዩ ወንጀሎች በሀገራት የሚፈለግ ዓለም አቀፋዊ ተፈላጊ ወንጀለኛ መሆኑ ይፋ ይሆናል። ጋዜጠኞች ጉዳዩን በቅርብ ጉዳይ የተከታተሉ ስለነበር አሌክስ ወደ ማቆያ ክፍል ሊወሰድ ሲል አጋጣሚውን በመጠቀም ወደ ካሜራ በመዞር ከእስር ቤት ለሚያስመልጠኝ ሰው $100 ሚሊዮን ሽልማት እሰጣለሁ ሲል ጥሪውን ያቀርባል። የእያንዳንዱ ቻናል የዜና ማሰራጫዎች አሌክስ ቃሉን ለመጠበቅ የሚያስችል የገንዘብ አቅም እንዳለው እያረጋገጡ ዜናውን በተደጋጋሚ ያሰራጩታል። ይህም በሎስ አንጀለስ የሚገኘውን ማንኛውም ወንጀለኛ ትኩረት ይስባል። የወንዶ ቡድን ይህ ጉዳይ ስራቸውን እጅግ ከባድ እንደሚያደርገው ስላወቁ በጣም ይበሳጫሉ። በመቀጠል የወንዶ ቡድን አሌክስን በሄሊኮፕተር ለማስለቀቅ ወደ ጣሪያው ይወጣሉ። ነገር ግን ሄሊኮፕተሩ ሊደርስላቸው ሲል ባልታወቀ ስናይፐር ይመታል። ሄሊኮፕተሩ ከቁጥጥር ስልች በመሆን መንገድ ላይ ወድቆ ይፈነዳል። ቡድኑ አሌክስን መልሶ ወደ ውስጥ በመውሰድ አዲስ እቅድ ያወጣሉ። ወንጀለኛውን በታጀበ የተሽከርካሪዎች ሰልፍ ለማውጣት ይወስናሉ። በአሌክስ ትኩረት ለመሳብ የሚፈልጉት እብድ ደጋፊዎች ችላ በማለት በመኪናዎቹ እና በሞተር ብስክሌቶች ይነሳሉ። አንድ ቤት አልባ ሰው መንገዱን በቀጥታ ሲያቋርጥ ለማቆም ይገደዳሉ። ነገር ግን ይህ ወጥመድ ነበር። ወዲያውኑ በርካታ የወንበዴ ቡድን አባላት በፖሊሶቹ ላይ ጥቃት ይጀምራሉ። ወንጀለኞቹ ደግሞ ተኩስ ከፍተው የጭስ ቦምቦችን ይወረወራሉ። በዚህ ሂደት አንድ የሞተር ሳይክል ፖሊስ ሲገደል፣ ሁለቱ ሌሎች መኮንኖች ይገደላሉ። ሆኖም ወንጀለኞቹ አሌክስን ለማግኘት ሲሞክሩ ያገኙት አሻንጉሊት ነበር። አሌክስ ከዋናው መስሪያ ቤት ጥቂት ብሎኮች ርቀው ወደ ቆሙ ሲቪል መኪናዎች በምድር ውስጥ ሚስጥራዊ መተላለፊያ እየተወሰደ ነበር። ቬላስኬስ ደግሞ ከሰማይ ሆና ሁኔታዎችን ትከታተላለች። ለጥቂት ማይሎች የወንዶ እቅድ በተሳካ ሁኔታ ይጓዛል፣ ምንም እንኳን አሌክስ እየተሳደበና ገንዘብ እያቀረበላቸው ቢሆንም። ሁለተኛውን የፍተሻ ጣቢያ ሲያቋርጡ ቲጄ ድንገት መኪናውን አቁሞ የሽልማት ገንዘቡን ለመቀበል በመወሰን መሳሪያውን በገዛ ቡድኑ ላይ ይደቅናል። ጂም እና ሚካኤል ሊያግባቡ ቢሞክሩም ቲጄ ወዲያውኑ በብራያን ይደገፋል። ብራያን ሚካኤልን ተኩሶ በመጣል አሌክስን ለማስመለጥ የታቀደውን ሴራ ዋና መሪ እሱ መሆኑን ይገልጻል። ጂምን ከመኪናው ጋር በካቴና ካሰሩት በኋላ ቲጄ እና ብራያን አሌክስን ይዘው ወደ ባቡሩ መስመር ይሸሻሉ። ብዙም ሳይቆይ ቀሪው የቡድን አባላት ደርሰው ጂምን ያስፈቱታል። ሚካኤልን እንዲያክሙ የህክምና ባለሙያዎችን ይጠራሉ። በድጋሚ ለመለያየት ይወስናሉ። ሆንዶና ጂም ቡድኑን ተከትለው ሲያሳድዱ፣ ዲክ እና ስትሪት ደግሞ ወደ ቀጣዩ ባቡር ጣቢያ ይፈጥናሉ። የሚያሳዝነው ሆንዶና ጂም ባቡሩ አመለጣቸው። ሆኖም ዲክ እና ክሪስ ባቡሩ ወደ ቀጣዩ ጣቢያ ጨርሶ እንዳልደረሰ ሪፖርት ያደርጋል። በመሆኑም ሁለቱም ቡድኖች ሁኔታውን ለማጣራት ወደ ዋሻው መጨረሻ ያመራሉ። ባቡሩ በዋሻ መሃል ተጥሎ ቢያገኙትም ብራያን እና ሰዎቹ ጠፍተው ነበር። እዛ የነበሩት ተሳፋሪዎቹ ብቻ ነበሩ። ሹፌሩ ወደ መጋቢ የፈሳሽ ማስወገጃ ቱቦ በር ጠቆማቸው። ቡድኑም ወደ ውስጥ ሲገባ የፖሊሶቹ የሬዲዮ ኮሚኒኬሽን ሙሉ በሙሉ ይቋረጣል። ይህ በእንዲህ እንዳለ ፉለር ስለ ቲጄ ክህደትና ስለ ብራያን ተሳትፎ ይገነዘባል። ቡድኑ ሙሉ በሙሉ ከአሌክስ ማምለጥ ጀርባ እጃቸው ሊኖርበት ይችላል ብሎ ይጠረጥራል። በተለይም ደግሞ አሁን ምን አይነት ምላሽ ስለማይሰጡት። በአውሮፕላን ማረፊያ ያልተፈቀደ የበረራ መስመር መብራቱ ሲነግራቸው ብራያን ወደዛ እየመራ እንደሆነ በመገመት ያሉትን ፖሊሶች በሙሉ ወደዛ ይልካቸዋል። ቡድኑ ወንጀለኞችን ተከትሎ በቆሻሻ ማፍሰሻ ዋሻዎች ውስጥ ሲጓዙ የሌሊት ወፎችንም ይከላከላሉ። በዚህ መሃል ብራያን ፈንጂና በጭስ ቦምቦች ወጥመድ ያዘጋጃል። ምንም እንኳን ቲጄ ይህንን ሀሳብ ባይወደውም የወንዶ ቡድን ጭሱን ችላ ብለው መጓዙን ይቀጥላሉ። ዲክ ወጥመዱን ሊያጋጥመው ሲል ጂም በሰዓቱ ያስቆመዋል። ጂም ፈንጂውን እያሰናከለ ባለበት ወቅት የብራያን ቡድን የቆሻሻው መጨረሻ ላይ ደርሰው በሩን ከኋላቸው ዘግተው ይወጣሉ። ቡድኑ አንድ የሚያልፍን የቅንጦት መኪና ቀምቶ ይጓዛል።
ሲነሱ ክሪስ በከተማው ላይ ዝቅ ብሎ የሚበራ አውሮፕላን ታስተውላለች። ይህም ጀቱ አሌክስን ለማስመለጥ የብራያን እቅድ እንደሆነና አውሮፕላኑ ማረፊያው ደግሞ ትኩስ ማዞሪያ ብቻ እንደሆነ እንዲረዱ ያደርጋቸዋል። ቡድኑ ወዲያውኑ ጀቱን ይከተላል። ጀቱን በስድስተኛ ጎዳና ድልድይ ላይ ያርፋል። ብራያን እና ሰዎቹ ወዲያውኑ የጀቱን ባለቤቶች ታጋች አድርገው በመያዝ ለማምለጥ ወደ አውሮፕላኑ ይገባሉ። ቡድኑ በሊሞዝ ወደ ድልድዩ ይመራል። ሁለት ወንጀለኞች የመንገዱን መዝጊያ እንዲፈነዳ ተኩስ ሲከፍቱ ሆንዶ ያለምንም ማመንታት መኪናውን እየነዳ ጥሶ ይገባል። ፖሊሶቹ አውሮፕላኑን ለማስቆም ተኩስ ይከፍታሉ። ሳይሳካላቸው ሲቀር ግን ሆንዶ አውሮፕላኑ ከመነሳቱ ፊት ጎማውን በመኪና ይመታዋል። ይህም አውሮፕላኑ እንዲከሰከስ ያደርገዋል። በኮማንዶ ቡድንና በብራያን ሰዎች መካከል ሌላ የተኩስ ልውውጥ ይነሳል። በዚህ መሃል ክሪስ ትከሻዋ ላይ ትመታለች። አሌክስን ለመሮጥ ቢሞክርም ዲክ በእግሩ ላይ አሳደው ወዲያውኑ መልሶ ይይዘዋል። ብራያን ታጋቾቹን እንደ ጋሻ በመጠቀም በአውሮፕላኑ በሰላም ይወጣል። ከዚያም በመንገድ ላይ ከድልድዩ ወደ ታች ይወርዳል። ጂምም ይከተለዋል። ይህ በእንዲህ እንዳለ ሆንዶ የቆሰለውን ቲጄን ይጋፈጠዋል። ቲጄ በድርጊቱ እንዲጸጸትን ተናግሮ ስለ ሚካኤል ይጠይቀዋል። ሆንዶ ሚካኤል ከጉዳቱ እንዲያገግምና ሲያረጋግጥለት ቲጄ መሳሪያውን አውጥቶ ራሱን ያጠፋል። ወደ ጂም ስንመለስ እሱም ከድልድዩ በገመድ ወርዶ ባቡር ማቆሚያ ላይ ያርፋል። እዚያም ብራያንም በድንገት አጥንቶቹ እጁ ከወጋው በኋላ ይሸሻል። ጂም ያሳድደዋል። ጥቂት የሚንቀሳቀሱ ባቡሮችን ካስወገዱ በኋላ ብራያንን ይዞት የእጅ በእጅ ፍልሚያ ይጀምራሉ። በሀዲዱ ላይ በርካታ ምቶችን ይለዋወጣሉ። ባቡሩ በድንገት ሲቃረብ ጂም የብራያንን ጭንቅላት ወደ ባቡሩ መንገድ ላይ በመምታት ወዲያውኑ ህይወቱ እንዲያልፍ ያደርጋል። ጂም በድልድዩ ላይ ከቡድኑ ጋር ከተቀላቀለ በኋላ ፉለር ደሶ ለስራው ምርጥ ስራ እያንዳንዱ ያመሰግናል። ነገር ግን ስራው ገና እንዳልተጠናቀቀ ይገልጻል። አሌክስም አሁንም በቁጥጥር ስር ስለሆነ ወደ ፌዴራል እስር ቤት መዘዋወር አለበት ይላል። በመሆኑም ቡድኑ አሌክስን ለባለስልጣናት ለማስረከብ የኮማንዶ መኪና ይዞ ይጓዛል። ከተወሰነ ጊዜ በኋላ አሌክስን በተሳካ ሁኔታ ካስረከቡ በኋላ በፖሊስ የሬዲዮ ሞገድ ላይ የስርቆት ወንጀል እየተፈጸመ እንደሆነ ሪፖርት ይደርሳል። ሆንዶ የስራውን ሰዓታት በቴክኒክ ደረጃ ካለቀ 12 ሰዓት መሆኑን ቢገልጽም የደከመው ቡድን ግን ለማንኛውም ወደ ቀጣዩ ተልዕኳቸው ለማምራት ይስማማል። እንደዚህ ተመሳሳይ ቪዲዮዎችን ለማየት ሰብስክራይብ ማድረጋችሁና የደውል ምልክቱን መጫናችሁን አትርሱ። ስለተከታተላችሁ እናመሰግናለን። ብሩክ ሪካፕ ነበርኩ። በቀጣይ እንገናኛለን። ይመቻችሁ።